ደከመን። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና። እየጸለያችሁ ደንግጣችሁ አታውቁ? ቅዱሳን ስላችሁ ቆማችሁ ስድብ አስባችሁ አታውቁ? ሁሉን ነገር ስናጣው ነው ትዝም ይለን ማለት ነው። በሃይማኖታቸው ምክንያት የሚገደሉ ኦርቶዶክሳውያን በዚህ ዓለም ጨካኞች ሲያርዷቸው በግንባራቸው ላይ የእግዚአብሔር ስም ይጻፋል። የክርስትና ትልቁ ፈተና ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ወራዙት ሚዲያ ነው። ወጣቶች ጥሩ ነገርና ቁም ነገር ለማየት ምርጫው ስላደረጉን እናመሰግናለን። በዚህ መርሃ ግብር ከተለያዩ ሶሻል ሚዲያዎች የተለቀቁ አጫጭር ቁም ነገር አዘል ቪዲዮዎችን ካንድ ላይ በማሰባሰብ በሰከነ አእምሮ እንድንመለከታቸው የምናደርግበት መርሃ ግብር ነው። ቀዳሚ የምናደርገው የዛሬ መርሃ ግብራችን ሰሞኑን በኦርቶዶክሳውያን ላይ እየደረሰ ያለውን ግፍና ጭፍጨፋ በተመለከተ አባቶቻችን በተለያየ ቦታ የተናገሩትን ነገር ሰብሰብ አድርገን ለኛ ሊያስተምርና ደግሞ ምን ማድረግ እንደሚጠበቅብን ያነሱትን ሐሳብ እናስቀድማለን። ከዛ በኋላ ደግሞ ሌሎች ቁም ነገር አዘል ቪዲዮዎችን እየተመለከትን በጋራ እንማርባቸዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ እና ሰብስክራይብ አድርጋችሁ ቪዲዮን ጀምሩት። ቀዳሚ ወደምናደርገው ወደ መጀመሪያው ቪዲዮ ደከመን። ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ እናንተ ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አባታችን የብፁዕነቱ በረከታቸው ይደርብን። ሐሳቡን በእርሱ ቁስል እኛ ተፈወስን በሚል ትምህርት ባስተማሩበት ያስተላለፉት መልእክት ነው። ወደ ቀጣዩ ሐሳብ እናልፋለን። በሃይማኖታቸው ምክንያት የሚገደሉ ኦርቶዶክሳውያን በዚህ ዓለም ጨካኞች ሲያርዷቸው በግንባራቸው ላይ የእግዚአብሔር ስም ይጻፋል። ሂደው ከሰማዕታት ጋር ይቀመጣሉ። ከሰማዕታት ጋር ሆነው ያመሰግናሉ። ክብራቸው ከሰማዕታት አልፎ እንደየመከራቸው ጽናት፣ እንደተቀበሉት መከራ ጽናት እንደ ሕፃናት፣ በተለይ በሕፃንነቱ ምክንያቱም ሕፃን ለመግደል እንዳልኳችሁ ምክንያት የለም። ምን አድርጎ እስኪ ንገሩ። ምን አድርጎ እንዴት ሰው ምንም እኮ አላደረገም። አዲስ አበባ ተወልዳችሁ ከሆነ አላውቅም። ሕፃን ሲወለድ እያለቀሰ ነው የሚወለድ አይደል? እንጂ መቼም ሕፃን እየሳቀ አይወለድም። ይወለዳል። ሕፃን ሲወለድ እያለቀሰ የሚወለድበት ምክንያት ልክ ሲወለድ የእግዚአብሔር መልአክ ሲሞት የሚቀበርበትን አፈር አምጥቶ ያቀምሰዋል ይላል በቅዳሴ ትርጓሜ ላይ። ወደዚህ መሬት እንደመጣ አሁንም ወደ መሬት ትመለሳለህ ብሎ አፈሩን ሲያቀምሰው ያን ጊዜ ያለቅሳል እንጂ ገና እንደተወለደ ርቦት አይደለም። ርቦት አያለቅስም። ነገር ግን አንድ ሕፃን ሲወለድ በምን ቋንቋ ነው የሚያለቅስ? አሁን እናንተ የሕፃንነታችሁን ልቅሶ አሰቡ። የሕፃንነታችሁን ልቅሶ አሰቡ። በምን ቋንቋ ነው ያለቀሳችሁ? እኮ ንገሩኝ እንጂ። ከእናንተ መካከል አዲስ አበባ ላይ ስለተወለደ በአማርኛ ያለቅሳል? ወለጋ ላይ ስለተወለደ በኦሮሞኛ ያለቅሳል? መቀሌ ላይ ስለተወለደ በትግርኛ ያለቅሳል? ጅጅጋ ላይ ስለተወለደ በሶማሊኛ ያለቅሳል? ወልቂጤ ላይ ስለተወለደ በጉራጌኛ ያለቅሳል? እንዲህ እያለ የተወለደን ሕፃን ጨክነው ከአንገቱ ላይ ሰይፍ ሲያሳርፉበት አያሳዝንም? ሄሮድስ በዚህ ልክ ነው የጨከነው። አሁን ያኛው ሄሮድስ አልፏል። በኢትዮጵያ ውስጥ ያሉት ሄሮድሶች የእናትን አንጀት እርር የሚያደርጉ ከፍ ብሎ አንገት የሚበጥሱ፣ ሲያሻቸው ሆድ የሚቀጡ፣ ሲያሻቸው እግር የሚቆርጡ፣ ሲያሻቸው በእሳት የሚያቃጥሉ፣ ሲያሻቸው ገደል የሚወረውሩ ያልተደረገ እኮ የለም። ያው
በየጊዜው እንደሚነገረን አንድ ጊዜ 98%፣ አንድ ጊዜ 97% አማኝ ነው እየተባለ በሚነገርበት ሀገር ቅድም እኮ ያልኳችሁ የታወቀ ነው። የውጭ ሚዲያዎቹ ሊዘግበውታል። 95% የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ባለበት እያስለፈለፉ ጭራሽ ላይ ብር ተቀብለው ነው የገደሉት። ሁልጊዜ ትዝ ሲለኝ ካይምሮ የማይጠፋ ነገር አለ። ታውቃላችሁ አይደል? እንኳን ለወላድ ለሰማነው ሰዎች ካይምሮ የማይጠፋ ክርስትናችን በግምት እንደዚህ ብሎም በልማድ የሀገር ክርስቲያን ነው፣ የሀገር አካባቢ ክርስቲያን ነው፣ የሀገር ክርስቲያን ነው። የክርስቲያን መለኪያው ርኅራኄ ነው። ምንድነው? እስኪ ንገሩኝ። ርኅራኄ ነው? ጭካኔ ነው? በመጽሐፍ ቅዱስ የተማራ ጭካኔ ነው? ርኅራኄ ነው? ርኅራኄ ነው እንዴ? ርኅራኄ እኮ ምንም አትጠራጠሩ እንዴ። እውነተኛ ሹፌር፣ እውነተኛ አሽከርካሪ ትራፊክ ፖሊስ ላይቆጣጠሩ ይችላል። ውሻ ቢገጭ ውሻው ያሳዝነዋል። አያሳዝነው? ድመት ቢገጭ ያሳዝነዋል። አያሳዝነው? የክርስቲያን መገለጫው ርኅራኄ ነው። በእርግጥ ለሚያሳድዳችሁ ጸልዩ ብሎ አምላካችን እንዳዘዘን ለሚያሳድዱ ልንጸልይ ይገባል። ነገር ግን ደግሞ በምድር ላይ በግፍ ልንሰደድ አይገባም። የትናንትናው ሄሮድስ አልፏል። የዛሬው ሄሮድስ ደግሞ ክርስቲያኖችን እያሳደደ ነው። አምላካችን እግዚአብሔር ለሚያሳድዱ ልቦና ይስጠላ። ደግሞ ለሚሞቱ ለሚገደሉ ወገኖቻችን ደግሞ ደማቸውን ደመ ሰማዕታት ያደርግልን። ወደ ቀጣዩ ሐሳብ እናልፋለን። የቤተ ክርስቲያንን ሰቆቃ የማይረዳ ክርስቲያን ይኖራል ብለን አናስብም። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥርዓታቸው ስሜት የሌላቸው ፈዛዛዎች፣ ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀርባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተቸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና፣ አንድ ሕዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን። ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያደረዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት። ኦርቶዶክሳውያን እነዚህም ቅዱስ ጉባኤዎች እንኳን ወደዚህ ታድመን እንኳን ለመወያየት ለመግባባት ስንቱ ያስረናል። ከዚህ ማሰሪያ መበጠስ እንዴት ነው የምንችለው? መፈታት፣ ከዚህ ማሰሪያ መፈታት እና በተማረው ትምህርት ጸንተን ኑር። ምንድነው የተማርነው? ትናንት ያልተማርነው ትምህርት የለንም። ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ሕዝብ ተምረናል፣ አንድነትን ፍቅርን ተምረናል፣ ኦርቶዶክሳዊት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ። እንደሌለን እንደገና ተመልሶ ንገሩ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? 1000 ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩኝ የሚል ሰው መጣ። ትናንት የነበረውን ታሪክ አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ መሪ መሆን ይቻላል አይቻልም ይላል። ሂድና ግንዱን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ። ምን ያስተምረን? መቼ ተረሳ? መቼ አለቁ ጨርሰው? ለመምህራችን ቃለ ሕይወት ያሰማልን። በተለያየ መንገድ ኦርቶዶክሳዊ መንቃት እንዳለብንና ይልቁንም ደግሞ አባቶቻችን የሰጡን ስርዓትን፣ የሰጡን ትምህርት፣ የሰጡን ቀኖና፣ የሰጡን ትውፊትን
ጠብቀን መያዝ እንደሚገባን በሚገባ አስረድተውናል። በዚህም ባሁን ኦርቶዶክሳውያን እንኳን እንደዚህ ሲገደሉ ስለ ኦርቶዶክሳዊነታችን ስለ ሃይማኖታችን መጮሃችን እንኳን ራሱ ልብ ማይሰጣቸው ልባቸው የማይሞቅ ብዙዎች አሉ። ሰዎች ስራ ሃይማኖታችሁ በምድር እንዲጠፋ የማድረግ ኦርቶዶክሳውያን ከምድር እንዲጸዱ። ይሄ ደግሞ አይሆንም። ምክንያቱም የኦርቶዶክሳውያን በምድር ላይ የመኖራቸው ዓላማ ይህ ዓለም ለድህነት እስኪቀርብ ድረስ ማብቃት ነው። ስለዚህ በምድር የተሰጠንን ተልእኮ ክርስቲያኖች በምድር ከመድኃኔ ዓለም ኢየሱስ ክርስቶስ የተሰጣቸውን ተልእኮ ሳይፈጽሙ ከምድር መሰናበት የለባቸው። ይህን በማለት ኦርቶዶክሳውያን ልንነቃ፣ ልንይዝ፣ ልንረዳ ያስፈልጋል። ስለዚህ በፊት ያለፉትን ሰማዕቶችን እያሰብን የእነሱን ፈለግ እየተከተልን ይልቁንም ደግሞ ስማቸውን እየጠራን ዝክራቸውን እየዘክርን ነው ያስፈልጋል። ቅዱስ ዮሐንስ አፈወርቅ የተባለው አባት ቅዱሳንን ብትዘክር ቅዱሳንን ብትጠራ ጥቅሙ ላንተ ነው እንዴት ካልከኝ ይልና ፀሐይ ብትወጣ ጥቅሙ ለማን ነው ይላል። ፀሐይን አንተ መሞቅህ ለፀሐይ ጥቅሟ አይደለም። ፀሐይን አንተ መሞቅህ ግን ፊትህ አንተ ይበራል፣ ሙቀቷንም ደግሞ ትወስዳለህ ብሎ ይናገራል። ቅዱሳንን መዘከራችን ቅዱሳንን ይልቁንም ደግሞ ስማቸውን መጥራታችን ለኛ የሚረባና የሚጠቅም እንደሆነ ቅዱስ ዮሐንስ አፈወርቅ በሚገባ ያስረዳናል። ስለዚህ የሰማዕትነትን በሚገባ እየተረዳን ልንኖር ያስፈልጋል። በቀጣይ ደግሞ መምህር ኢዮብ ይመኑ እግዚአብሔርን ስለመጠበቅና እግዚአብሔር ከኛ ጋር አብሮ እንዲወጣ ስለማድረግ በሚገባ እንዲህ ይነግሩናል። ኦርቶዶክሳውያን የኔና የእናንተ ልመና የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። በእርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበው እሱ እግዚአብሔር አምላክ በነገር ሁሉ ከኛ ጋር እንዲሄድና እንዲወጣ መልካም ፍቃድ ይሆንልን። እግዚአብሔር በሕይወታችን ከኛ ጋር ሲሆን የማይቃናው ነገር የተቃና ይሆናል። ይህም ደግሞ በሚስጥራቱ ስንሳተፍ ነውና እግዚአብሔር አምላክ ከሕይወታችን ጋር አብሮ እንዲወጣ ይልቁንም ደግሞ አብሮ እንዲሰራ መልካም ፍቃድ ይሆንልን። ወደ ቀጣዩ ቪዲዮ እናልፋለን።
የክርስትና ትልቁ ፈተና ቃለ እግዚአብሔርን መዝራት አይደለም። ክርስቲያኖች ከሚዘራው ቃለ እግዚአብሔር ጋር አብሮ ሊሄድ የሚችል ደግሞ ክህደትም ጭምር ሰይጣን ያመጣል። ስለዚህ ልቦናችን እንደ እርሻነቱ የእግዚአብሔርን ዘር ብቻ እንዳበቀለ እርግጠኞች መሆን አለብን። ያን እርግጠኛ የምትሆኑት ሰውነታችሁን በመቀደስ ነው። ያልተቋረጠ የንስሐና የቅዱስ ቁርባን ሕይወት ሲኖራችሁ ነው። እውነቴን የምላችሁ ክርስቲያኖች፣ ይሄ ስብስብ በነገራችን ላይ ፈጣሪ በሚያውቀው የእውነተኛ ምርቃት ሆኖላችሁ ሰምሮላችሁ እንድትወጡ ንስሐ ገብታችሁ መቁረብ አለባችሁ ሁላችሁ። ያኔ ምን አይነት ግብ እንመታለን መሰላችሁ? ሰውነታችን በእውነትም አውቀንም ይሁን ሳናውቅ የተዘራብን እንክርዳድ ካለ እንኳን ቅዱስ ኤፍሬም ሶርያዊ እንደሚናገረው የእግዚአብሔር ቅዱስ ሥጋና ክቡር ደም መለኮታዊ እሳት ነውና በውስጣችን በልቡናችን እንደ ጭቃ ውስጥ እሾህ ተደብቆ ያለ እንኳን ካለ ነቅሎ ሊያወጣልን የሚችለው ብቸኛው ኃይልና አቅም እሱ ብቻ ነው። ይህን በደንብ ጠንቅቃችሁ ማወቅ አለባችሁ ክርስቲያኖች። እና እንክርዳዱን ለመንቀል በጣም ከባድ የሚያደርገው እንክርዳዱ ከስንዴው ጋር ስለሚመሳሰል የአብዛኞቻችን ክርስቲያናዊ የሆነው ሕይወታችንና አኗኗራችን አንዳንዴ ከአሕዛብ ጋር አይመሳሰልባችሁ? በእምነት ከማይመስሉን ጋር የኛ አቋም አይመሳሰልም? እንዴት ሊመሳሰል ይችላል? እንዴት አንድ አይነት ልንሆን እንችላለን? እንዴት ሁላችንም ተመሳሳይ ልንሆን እንችላለን? በፍጹም ሊሆን አይችልም። ሳናውቀው በውስጣችን ተዘርቶ እኛኑ አንድ አይነት እንድንመስልና ምንም ልዩነት የሌለን እስኪመስለን ድረስ እንዲሰማን ካላደረገን በቀር እንጂ። ይሄን ጥንቃቄ ማድረግ አለብን። እንክርዳዱ የተባለው እሱን እንክርዳዱን እንዳይነቅሉት ደግሞ እንዳልኳችሁ ስንዴ መምሰሉ ብቻ አይደለም። ራሱ የወንጌል ትርጓሜያችን ሲናገር ከስንዴው ጋር ተጣብቆ ነው የሚያድገው። ደግሞ ስሩ ከስሩ ጋር አብሮ ተያያዘ ነው። አይነቅሉት ነገር እንክርዳዱን አብሮ ከምኑ ጋር ለማንሳትም ድምር ያደግታል፣ ከስንዴው ጋር። እግዚአብሔር የሚገርማችሁ የደከመውን ድካም ፍሬ አልባ እንዳናደርገው መጠንቀቅ አለብን የምላችሁ ለዚህ ነው። የአብዛኞቻችን እግዚአብሔር በሰውነታችን ላይ የደከመውን ድካም እባካችሁ ወረት አልባ አታድርጉት ክርስቲያኖች። በእውነት እግዚአብሔር ይወላችሁ እንክርዳድ የበዛበት ስንዴዎች መካከል ውስጥ ያለን ሰዎች እንደሆነን እኮ ያውቃል። ከኛ መካከል እንክርዳዱ ለይቶ ለምን ማውጣት እንደማይፈልግ ታውቃላችሁ? ምናልባት አብሮ የተጣበቀ ስንዴ ስላለ እኮ ነው። ከሆነ ሰው ጋር ተጣብቆ የመጣ ሰው አለ። ከሆነ ሰው ጋር አንድ ሆኖ ተያይዞ ይመጣል። ወንድም ከወንድም፣ እህት ከእህቱ፣ ጓደኛ ከጓደኛ፣ ባል ከሚስቱ አብሮ ይመጣ የለ። አንዱ ስንዴ አንዱ እንክርዳድ እኮ ሊሆን ይችላል። አንተ እንክርዳድ ነህ አንቺ ስንዴ ነሽ ብሎ ነቅሎ ቢያወጣ ትጎዳለህ ብሎ እኮ ስለሚያስብ እኮ ነው። ትዕቢተኛ ትሆናለህ ብሎ ስለሚጨነቅ እኮ ነው። ግን እውነት እንነጋገር ተብሎ ግን እግዚአብሔር የእውነት ማጭዱን አንስቶ መንሹን አንስቶ የመከሩ ጊዜ ደርሶ ልጨድ ሲል ግን ጎተራ ውስጥ እንክርዳድ የሚገባ ይመስላችኋል? አይገባም በፍጹም። ተለቅሞ የሚገባው ምርጡ ስንዴ ብቻ ነው። የምትማሩት የምታውቁት ቤተ ክርስቲያን የምትመላለሱት ቃሉን ሰምታችሁ እስከዚህ ደረጃ ለመድረስም ጭምር መሞከር ያለባችሁ ክርስቲያኖች ስንዴ ለመሆን ለእግዚአብሔር ምርጥ መስዋዕት ለመሆን ማለት ነው። ስንዴ ብቻ ነው ቤተ ክርስቲያኑ ስለ መስዋዕት አድርገን የምንጠቀምበት። የአምላክ ስጋ እንዲሆን በቅዳሴ ውስጥ አስገብተን ጸሎት የምናደርገው ስንዴውን ነው፣ ህብስቱን ነው። ክርስቲያን ሕያው የሆነ ስንዴ መሆን መቻል አለበት። ለዛ ነው ቅዱስ ጴጥሮስ ራሱ በመልእክቱ ሲናገር ምንድነው የሚለው? እያንዳንዳችሁ ሕያው የሆነ መቅደስ ናችሁ ነው የሚናገር። መስዋዕት የሚያርግባችሁ መስዋዕትም ጭምር ሆናችሁ የምታርጉት እናንተው ራሳችሁ ናችሁ ክርስቲያኖች። እግዚአብሔር ሌላ ሚሻው መስዋዕት ሌላ ከናንተ ሁሉን ነገር ስናጣው ነው እኛ ትዝ የሚለን ማለት እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው፣ እድሜያችን እየቀለድንበት ነው፣ ጉልባታችን እየቀለድንበት ነው፣ ሀገራችን እየቀለድንባት ነው፣ ነፍሳችን እየቀለድንባት ነው፣ ሰውነታችን እየቀለድንበት ነው፣ ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው በዚህ ዘመን። ዛሬ ያባከናችሁት ጊዜ ትዝ የሚላችሁ ስትሸመግሉ ነው። አሁን ትዝ የሽምግልና ጊዜ በነገራችሁ ላይ ዕዳ የመክፈያ ጊዜ ነው። ታውቃላችሁ? ዕዳ የመክፈያ ጊዜ ማለት መሰላችሁ? ሰው ሲሸመግል በወጣትነት ዘመኑ የሰራቸው ጉዶች በሙሉ እንደ መነጽር እየመጡ ሌት ተቀን ይታሰቡታል።
የሚገርም ነው። ለአባታችን ቃለ ሕይወት ያሰማልን። በወጣትነታችን ዘመን ያደረግነው ነገር በሽምግልና ፍሬ ሆኖ ይበቀላል እና ትናንትና ከዛሬ ዛሬን ከነገ ጋር እያስተሳሰርን በሚገባ መኖር ያስፈልጋል። በተለይም ደግሞ በወጣትነታችን ጊዜያችንን፣ እድሜያችንን ይልቁንም ደግሞ ጉልበታችንን በሚገባ ልንጠቀምበት እንደሚገባ አባታችን ነግረውናል። ወደ ቀጣዩ ሐሳብ እናልፋለን። አንድ ትልቅ ንጉስ በጣም ሀብታም ነው፣ ሁሉ ነገር የሞላለት ነው። አገልጋዮቹን ጠራቸውና ሁሉ ነገር አለኝ፣ አንድ ነገር ጎሎኛል፣ እሱ እንድታመጡልኝ እፈልጋለሁ። ንጉሶ ምን እናምጣልህ? የምፈልገው ቀለበት ነው። እንዴ በአገሩ ቀለበት ሞልቶ ሲሉ አይደለም፣ እኔ የምፈልገው ቀለበት የተለየ ነው። እኔ የምፈልገው ቀለበት በጣም ደስ ባለኝ ጊዜ እንዳዝን የሚያደርገኝ ነው። በጣም ባዘንኩኝ ጊዜ ደግሞ ሳየው ደስ እንዲለኝ እፈልጋለሁ አለ። ልዩ የሆነ ቀለበት ነው የምፈልገው። በየሀገሩ ተበተኑ። ያንን ቀለበት ፍለጋ በጣም ብዙ ዳከሩ፣ አላገኙም። መጨረሻ ላይ አንድ አንጥረኛ መጣና የሆነ ሽማግሌ የምትፈልገውን ለንጉሱ የሚሆነው ቀለበት እኔ ጋር ታገኛለህ፣ እኔ ጋር አለው፣ በውድ ዋጋ ግዛኛል። ሽማግሌው ደስ ብሎት ገዝቶት ሄደ። ቤተ መንግስት ሲደርስ ንጉሱ ትልቅ ግብዣ አድርጎ ህዝቡን እያበላ እያጠጣ ነው። በጣም ደስ ብሏቸዋል። ይደንሳሉ፣ ይጨፍራሉ፣ ይደረጋል። በዓል እየተደረገ ነው። ንጉሱም ደስ ብሎታል። ሽማግሌው መጣና ንጉሱ የሺህ ዓመት ንገስ ያልከኝን ቀለበት አምጥቻለሁ። ንጉስ ተቀበለ፣ ቀለበቱን አጠለቀው። ሲመለከት በጣም ደስ ብሎት የነበረው ንጉስ እዝን አለ፣ ፊቱ ምልስ አለ። አሁን አማካሪዎቹ ጋሻ ጃግሬዎቹ ተገር ምን አይነት ቀለበት ይሆን ምን ቢኖረው ነው ደስ ያለው ንጉስ ያሳዘነው ብለው ለመጠየቅ መጡ። ሽማግሌዎች ጠይቁት፣ ሲያጣሩ ቀለበቱ ላይ ይህም ያልፋል የሚል ጽሑፍ ተጽፎበት በጣም ደስ ሲለው ቀለበቱን ያዩና ይህ ያልፋል፣ በጣም ሲያዝን ቀለበቱን ያዩና ይህ ያልፋል። የማያልፍ ነገር የለም። ምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር የሚያሳልፍ አምላክ እንደሆነ የሚያስችል አምላክ እንደሆነ ማመን መረዳት ለወንድማችን ቃለ ሕይወት ያሰማልን። የሚገርም ምሳሌ ነው። ይህም ያልፋል። በየትኛውም የህይወት ውጣ ውረድ ውስጥ ብንሆንም በቤተ ክርስቲያናችን ላይ በክርስቲያኖችን ላይ የሚመጣው መከራ እያንዳንዱ ይህም ያልፋል። ለህይወታችን ብርታት ይልቁንም ደግሞ እግዚአብሔርን በማመን ጸንተን እንድንቆይ የሚያደርገን ይህም ያልፋል የሚለው ቃል እጅግ ብርቱ ነውና በማስተዋል ልንይዘው ያስፈልጋል። ወደ ቀጣዩ ቪዲዮ እናልፋለን። እየጸለያችሁ ደንግጣችሁ አታውቁ? ቅዱሳን ስላሴ ቆማችሁ ስድብ አስባችሁ አታውቁ? እንዴ ከየት በስመ አብ ምን አይነት ሐሳብ ነው የሚያስደነግጥ ሐሳብ መጥቶባችሁ አያውቅም? የሆነ ሐሳብ አስበህ ከደነገጥክ ያንተ ሐሳብ አይደለም። ያንተ የሆነ የምታውቀው ሐሳብ ሊያስደነግጥ አይችልም። እንግዳ ሐሳብ ስለሆነ ይደነግጥ። የሚያስደነግጥ ሐሳብ ሲመጣ መቃወም አለብን። አንዳንዴ ጸልየን ሊሆን ይችላል፣ አማትበን ሊሆን ይችላል። አንዳንዴ ደግሞ ኢግኖር አድርገህ ነው ሐሳቡ ራሱ። ለምንድን እንደዚህ አይነት ሐሳብ ማስበህ? ሐሳብ ክፉ ነው እንዴት ከየት መጣ ምናምን ብለህ ስታስብ የጀመርከው ጸሎት ትረሳዋለህ። ልክ ያ ሐሳብ ሲመጣ ልክ እንዳልተፈጠረው ሁሉ ትተው ጸሎትን መቀጠል አንዳንዴ ጥሩ። ሐሳቤ ገብቷችኋል አይደል? አንዱ የማዘናጊያ የማሰናከያ መንገዱ ያንን ለመታገል መሞከር በራሱ ስለሆነ ማለት ነው። ስለዚህ ህሊና ያንን ሐሳብ እንዲያስብ እድል መስጠት የለብህም። አሁን በጣም የተቸገርነው በተለይ እንደ ወጣት በጣም የተቸገርነው መጀመሪያውኑ ሐሳባችን በሩካቤ የተቃኘ ነው። አስተሳሰባችን ኢንጀነራል ማይንድ ሴታችን በሩካቤ የተቃኘ ነው። ምክንያቱም ሩካቤ በጣም ኃይል ያለው ነገር ነው አይደል? ሩካቤ በጣም ኃይል ያለው ነገር እንደሆነ ጠላት ዲያብሎስም ያውቃል። ካልገዛነው ሊያጠፋን የሚችል በጣም ኃይለኛ ነገር እንደሆነ ያውቃል ጠላት ዲያብሎስ። እንኳን ጠላት ዲያብሎስ የቴሌቪዥን ማስታወቂያ የሚሰሩ ባለሙያዎች ያውቃሉ። አሁን የኮካኮላ ማስታወቂያ እና ራቁት ሄድ ምን አገናኘው? ቴሌቪዥን ላይ ማስታወቂያ ሲሰራል ከሚተዋወቀው ፕሮዳክት ጋር ወይም ከሚተዋወቀው ሰርቪስ ጋር የማይገናኝ አለባበስ። ቲቪ ላይ ማስታወቂያ ለመስራት መልክ የመጀመሪያው መስፈርት ነው አይደል? ቆንጆ ያለ ሰው ማስታወቂያ መስራት ይችላል ወይ? በጣም ታዋቂ መሆን አለብህ ወይ በጣም ቆንጆ መሆን አለብህ? ምን አገናኘው ከውበት ጋር? ሰው እኮ የሷን ውበት ብሎ ማስታወቂያውን እንዳየው፣ ሰው የሷን እርቃን ብሎ የዘፈን ክሊፑን እንዲመለከተው ነው። የዘፈን ክሊፖቻችን ላይ የቲቪ ማስታወቂያዎቻችን ላይ ከፕሮዳክቶቹ ጋር የማይገናኙ እርቃን የሆኑ ሰዎችን የምንመለከተው ሌላ ለምንም አይደለም። የዝሙት የሩካቤ ፍላጎት ብርቱ እንደሆነ ስለሚታወቅ ያንን የማይጠቅም ጊዜያዊ ተራ የሆነ ደስታ ፍለጋ ያንን ሰውነት ያንን እርቃን ለማየት ፍለጋ ማስታወቂያው እንድናየው ነው። ማስታወቂያውን ደጋግመህ ባየህ ቁጥር ጭንቅላት ውስጥ ምን ይመጣል? ያ ፕሮዳክት ይጻፋል አይደል? ድንገት ስታስብ ይመጣል እሱ። ሌላ ምንም የተለየ ነገር እኮ የለም። ጠላት ዲያብሎስ ደግሞ ከዚህ በላይ ያውቃል። የሩካቤን ኃይል ብርቱዎችንም ትላልቆችንም ጥሏል። ቅድም እንዳልኩ ህሊናችን ማይንድ ሴታችን የተቃኙ በሱ ነው። ቶሎ ወስደን ሰው ስንመለከት ቶሎ ህሊናችን ወስዶ የሚያገናኘው ከሱ ጋር ነው። አእምሯችን ወስዶ የሚያገናኘው ከሱ ጋር ነው። መንገድ ላይ ሰው ስታዩ መጀመሪያ የምታዩት ምናቸውን?
ማተብ አታዩ አንገት ምናምን እንደኔ ከሆናችሁ መጀመሪያ ሰው ሲመጣ ምናየው ምናቸው ነው አንገታቸው የሆነ ሰው ከወደድን ምናምን ደስ ካለ ጎበዝ አርቲስት ከሆነ ጎበዝ ምናምን ከሆነ መጀመሪያ ማተብ የልጅ ክርስቲያንስ ክርስቲያን አለ ብለን እናያለን። ግን አንገት ምናየው ማተብ ምናየው መዳናቸው አሳስቦን ነው የልጅ የስላሴ ልጅነት አግኝቷል ወይ ድኗል ወይ ብለን ነው ይመስላችኋል? አይደለም። ሰው መንገድ ላይ ጥቁር መነጽር አድርጎ የሚሄድ ከሆነ ሁሉም ነገር ጥቁር ነው አይደል የሚታይ? ቀይ መነጽር አድርጎ ቀይ ሆኖ ፊልተር አድርጎ የሚያሳየው በመነጽሩ ወይ ነው። አስተሳሰባችን በዝሙት ሲቃኝ የምናየው ነገር ሁሉ የምንመዝነው በምንድን ነው? በዝሙት ወደን ጸላንም ማለት ነው። ጭንቅላታችን ያለው እዛ ስለሆነ መጀመሪያ ሰው ስናይ አእምሯችን እዛ የሚሄደው ለዛ ሌላ ለምንም አይደለም። ህሊናችን በዚህ መልኩ እንዳይቃኝና እንዳያስተን መጀመሪያ ማስተካከል ያለብን ማይንድ ሴታችን ወይም ህሊናችን የሚቃኙትን ነገሮች ነው። ይሄ ደግሞ አካባቢያችን ከጓደኞቻችሁ መካከል ምን ያክሎቹ ናቸው ባገኛችኋቸው ቁጥር ስለ ወንድ ስለ ሴት የሚያወሯችሁ? ምን ያክሎቻችሁ ናቸው ቃለ እግዚአብሔርን የሚነግሯችሁ? ስለ እግዚአብሔር የሆነ መጽሐፍ እንኳን በቤ መጽሐፍ ቅዱስ ሳነብኩ ይሄን ጥቅስ አግኝቼ ብላችሁ የምታወሩ ከስንት ሰው ጋር ስለሰማችሁት መዝሙር ስለሰማችሁት ስብከት የምታወሩት? ከምን ያክሎቻችሁ ጋር ደግሞ ስለ ሩካቤ ይወራል፣ ስለ ሴት ይወራል፣ ስለ ወንድ ይወራል? ምን አይነት መጽሐፍት ነው የምናነበው? ምን አይነት ፊልሞች ነው የምናየው? ምን አይነት ዘፈኖች ነው የምትሰሙት? በዚህ አእምሯችን በዚህ እንዳይቃኝ የሚያደርግ ቦታ ነው የምንውለው ማለት ጥያቄ እሱ። ለመጀመሪያ ቦታ አእምሯችን እንዲቃኝ የሚያደርገው ቦታችንን ማስተካከል ይገባናል ማለት ነው። ያንን ካስተካከለን በኋላ እንደምናስበው ነው የምናየው። ከዛ በኋላ ሐሳቤ ገብቷችኋል? ስለዚህ መጀመሪያ አካባቢን ማስተካከል ጥሩ፣ እንደዛ እንዳንቃኝ ማለት ነው። ሁለተኛው መፍትሄ ደግሞ ይሄ ክፉ ሐሳብ እንኳን ከመጣብን ወደ ሁለተኛው ደረጃ እንዳያድግ ማለትም በህሊናችን እንዳይመላለስ ማድረግ ይጠበቅብናል። ልክ ክፉ ሐሳብ ሲመጣ አከል አሁን ያሰብከው ሐሳብ ኃጢአት ነው፣ ከእግዚአብሔር ይለያል፣ ያረክሳል። ክርስትና ሐሳብንም ንግግርንም ተግባርንም የመቀደስ ኑሮ ነው። ሐሳባችን ክፉ ሆኖ ምግባራችን በጎ ቢሆን ሰውን ልናታልል እንችላለን፣ እግዚአብሔርን ግን ማታለል አይቻልም። ሐሳባችንንም ንግግራችንንም ተግባራችንን የምንቀድሰው ክርስቲያን መሆን ስንፈልግ አሁን ያሰብከው ሐሳብ ኃጢአት ነው፣ አሁን ያሰብከው ሐሳብ ከእግዚአብሔር ይለያል፣ ክፉ ነው። ስለዚህ ከዚህ ሐሳብ ዘወር በል፣ ሌላ ነገር አስብ ብሎ ራስን መገሰጽን መልመድ አለብን። ራስን መቆጣትን መልመድ አለብን። በእንደዚህ አይነት ጊዜ ላይ የምንጸልያቸው አጭር ጸሎቶችን መለማመድ አለብን። በእንደዚህ አይነት ጊዜ ላይ የምንዘምራቸው መዝሙሮችን መለማመድ አለብን። ቶሎ ዲስትራክት ለማድረግ ራሳችንን ከዚህ ሐሳብ ህሊናችን ይህንን ክፉ የሆነን ኃጢአት ክፉ የሆነን ሐሳብ እንዲያመላልስ እድል አለመስጠት ማለት ነው። ለወንድማችን ቃለ ሕይወት ያሰማልን። በሚገባ በህሊናችን የሚመላለሱ ሐሳቦች ሁሉ እንዲጠሩና የተመረጡና የተለዩ እንዲሆኑ ማድረግ የሚጠበቅብንን ነገር ነግሮናል። እንዲያውም በመጽሐፈ መነኮሳት ክፉ ሐሳብ በህሊናችሁ ሲመጥባችሁ አንደኛ አማትቡባቸው፣ ከዛ ደግሞ ሁለተኛ ደግሞ ይህ ስድብ ባንተ ላይ ይህ ሐሳብ ባንተ ላይ ይሆን። አባ መቃርስም በተጨማሪ ይህ ሐሳብ የኔ ሐሳብ አይደለም ባንተ ላይ ይሁን ብላችሁ ተናገሩ ብሎ እንደመከረ መጽሐፍት እና መምህራን ይነግሩናል። በሚገባም ደግሞ አስረድቶናል። ክፉ ነገር በህሊናችን እንዲመጣ የሚያደርገው መጀመሪያ አዋዋላችን፣ የምንሰማው፣ የምናየው፣ የምንዳስሰው ነገር ለአእምሯችን የሚጋብዘው ነገር ስለሆነ የምናየውንና የምንሰማውን ነገር አጠርተን ማየትና መረዳት ይጠበቅብናል። አእምሯችን ካስተካከል ሌላው ነገር ሐሳባችንም የምናየውን፣ የምንሰማውን፣ የምንዳስሰውን ነገር ካስተካከል የምናስበው ነገር ይስተካከላል ማለት ነው። የዚህ የወራዙት ሚዲያ ዓላማ ደግሞ ወጣቶች ጥሩ ነገርና ቁም ነገር እንዲመለከቱ ብቻ ቁም ነገር በተለያዩ ሶሻል ሚዲያዎች ከተለያዩ ሐሳቦችና ከማይረቡ ከማይጠቅሙ ሐሳቦች ጋር የተገናኙትን የተደባለቁትን አጫጭር መልእክት አዘል የሆኑ ቪዲዮዎችን በአንድ ቁም ነገር ብቻ አምጥቶ ማሳየት ስለሆነ የዚህ ሶሻል ሚዲያ የዚህ የወራዙት ሚዲያንም የዚህ መርሃ ግብር ዓላማ በሚገባ እየገለጸልን ቪዲዮ ነው። በቀጣይ ለዛሬው ጨርሰናል። በቀጣይ በተለያዩ ቁም ነገር አዘል ቪዲዮዎች እንገናኛለን። ቪዲዮውን ላይ ሐሳብ አስተያየት ካላችሁ ኮሜንት አድርጉልን። በቀጣይ ለዛሬ ያዝናቸው ቪዲዮዎች እነዚህን ይመስላሉ። በቀጣይ ቁም ነገርና ጥሩ ነገር ቁም ነገር አዘል የሆኑ ቪዲዮዎችን ሰብሰብ አድርገን ይዘን እንገናኛለን። በተለያዩ መርሃ ግብሮችም ወደፊት ደግሞ በይበልጥ የምንገናኝበት ሚዲያ ስለሆነ ወራዙት ሚዲያን ላይክ እና ሰብስክራይብ አድርገው ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። እንዲሁም ደግሞ ለሌሎች እህት ወንድሞች እንዲደርስ ሼር አድርጉላቸው። በቀጣይ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። ለወንድማችን ቃለ ሕይወት ያሰማልን።
ሐሳባችን እንዲቀደስ የምናየውን የምንሰማውን የምንነካውን ነገር መቀደስ እንዳለብን በሚገባ አስረድቶናል። ይልቁንም ደግሞ በጸሎት ሰዓት በተለያዩ ምክንያት የሚመጡ ሐሳቦችን የኛ ያልሆኑት ክፉ ሐሳቦችን የሚያስደነግጡ ሐሳቦች ሲመጡ ምን ማድረግ እንዳለብን ነግሮናል። እንዲያውም በመጽሐፈ መነኮሳት ክፉ ሐሳብ ሲመጣ ምን ማድረግ እንዳለብን አባቶቻችን ነግረውናል። ማማተብ፣ ይልቁንም ደግሞ ይህ ሐሳብ የኔ አይደለም ሰይጣን ሆይ ከኔ ራቅ ብሎ መርገም ወይም ደግሞ መናገር። በዚህ የወራዙት ሚዲያ በተለይም ደግሞ የዚህ መርሃ ግብር ዋና ዓላማ ወጣቶች በተለያዩ ሶሻል ሚዲያ ከተለያዩ ነገሮች ጋር ተደባልቆ የሚያዩትን ቁም ነገርና ጥሩ ነገር ይልቁንም ደግሞ ኦርቶዶክሳዊነታቸው መንፈሳዊነታቸውን በማይረብሽ መልኩ ጥሩ ነገሮችን ማየት ይጠበቅባቸዋል የሚል ዓላማ ይዞ የመጣ መርሃ ግብር ነውና ወራዙት ሚዲያን ላይክ እና ሰብስክራይብ አድርጉ። ለዛሬው የያዝናቸው ቁም ነገር አዘል ቪዲዮዎች እነዚህን ይመስላሉ። በቀጣይ ሌሎች ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ እንዲሁም ለሌሎች ወንድሞች ሼር ማድረግ እንዳይረሳ። በቀጣይ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።